በአሁኑ ሰዓት በርከት ያለ ሰው የዋትስአፕ አፕሊኬሽን በመጠቀም ላይ ነው። ነገር ግን እስካሁን ድረስ ያልተጠቀማችሁባቸው ሚስጥራዊ የሆኑ 5 የዋትስአፕ ሚስጥሮችን ዛሬ ይዤላችሁ መጥቻለሁ። እናንተ ይህን ቪዲዮ እስከ መጨረሻ ተከታተሉና የሚጠቅማችሁን ተጠቀሙበት። እርግጠኛ ትጠቀሙበታላችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ውድ ቴክነክ ዛሬ ደግሞ እንዴት ዋትስአፕ አፕሊኬሽንን ሚስጥራዊ ነገሮችን እንዴት አድርጋችሁ በጥራት መጠቀም እንደምትችሉ አሳያችኋለሁ። እስከዛሬ እናንተ ያላስተዋላችኋቸው ነው እየተጠቀማችሁበት፣ ነገር ግን ትኩረት ያልሰጣችሁት እናንተ የተቸገራችሁባቸውን 5 ነገሮች ይዤላችሁ እመጣለሁ። እርግጠኛ ነኝ በደንብ ነው የምትወዱት። ቀጥታ ወደ ቪዲዮ ይዣችሁ ልሂድ። በመጀመሪያ ማሳያችሁ ምንድነው፣ አንደኛ የሰውን ሜሴጅ እያነበባችሁ ነገር ግን ሰውየው ማንበብና አለማንበባችሁን ወይም ደግሞ እንዳላነበባችሁ ምልክት እንዳሳየው። አንተ የሱን ሜሴጅ ማንበባችሁን ሰውየው ከፈለጋችሁ እናንተ ምንድነው የምታረጉት? እዚች ጋር ስክሪናችሁን ጫን ብላችሁ ትይዛላችሁ። እንደዚህ ስክሪኑ ባዶውን ቦታ ስክሪኑን ጫን ብላችሁ ከያዛችሁ በኋላ እዚች ጋራ ከታች በርከት ያሉ ነገሮች ይመጣሉና ከነዛ መካከል ዊጌት የሚላለን ዊጌት እዚች ጋራ እንገባለን ማለት ነው። እዛ ጋር ከገባን በኋላ ምንድነው የምናደርገው? ቀጥታ የምንፈልገው የዋትስአፕ አፕሊኬሽን ነው። ካሉት አፕሊኬሽኖች ውስጥ ወደታች አድርገን እዚች ጋር ዋትስአፕ የምትለዋን ሴሌክት እናደርጋለን። ከዛ ሳይዝ እንመርጣለን ማለት ነው። ሳይዟን አንድ በአንድ ዋትስአፕ ካሜራ ወይስ ደግሞ እኛ ኖርማል ዋትስአፕ ብቻ እንመርጣለን ማለት ነው። አድ የምትለዋን አንድ ጊዜ እንጫናለን። እዚች ጋር አድ የምትለዋን እሷን እዚች ጋር እንደምትመለከቷት አድ የምትለውን ስንጫን፣ እሺ ከዚህ ውስጥ እዚህ ጋር ካሉት ሰዎች ውስጥ እናንተ ላይ መጥቶ ስክሪናችሁ ላይ መጥቶ የሱን ሜሴጅ የሱን መረጃ ሰውየው ማንበባችሁን ሳያቅ እናንተ ግን ማንበብ የፈለጋችሁት የማን ነው። ስለዚህ ትመርጣላችሁ። እዚህ ጋር ለምሳሌ እዚህ ውስጥ ካሉት ውስጥ እኔ አንዱን ልምረጥላችሁ። ይሄንን እመርጣለሁ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር መጥቶላችኋል። ይሄ ሰውዬ እናንተ ማለት ገብታችሁ የሱን ሜሴጅ ማንበባችሁን አያሳውቅም። ምን ማለት የሱን መረጃ እናንተ እንደማትከታተሉት ነው። ነገር ግን እሱ ለእናንተ የሚጽፈውን እያንዳንዱን ነገር በደንብ መከታተል ትችላላችሁ። ለምሳሌ ገብቶ ሲገባለት አንድ ቲክ ያሳያል። ገብቶ ሲያየው ደግሞ 2 ይሆናል፣ አረንጓዴ ያበራል። ነገር ግን ይሄኛውን ስትጠቀሙ አያበራም፣ አንድ ብቻ ነው የሚያበራው ማለት ነው። እሺ ሌላው ደግሞ ምንድነው፣ ይሄንን ለማጥፋት ቀላል ነው፣ እንዳትቸገሩ። ከተጠቀማችሁ በኋላ ሰውየው ጋር ቀጥታ መግባት ከፈለጋችሁ ወይ ደግሞ ሌላ ሰው ስክሪናችሁ እንዳያይ ከፈለጋችሁ ቀጥታ ሪሙቭ ብላችሁ ስክሪኗን ትንሽ ጫን ትላላችሁ። ከዛ ሪሙቭ የሚለውን ታጭናችሁ ታጠፉታላችሁ ማለት ነው። ሁለተኛው እንደገና የድምጽ መልእክት ነው። ብዙ ጊዜ ዋትስአፕ ችግሩ ምንድነው፣ ሪከርድ ካረግን በኋላ ሰዎች ያንን ድምጽ እሱ ካልሰማ ወይ ካልገባ ሴንድ ካላልነው መስማት አንችልም። እኔ ግን ሳትልኩ የራሳችሁን ድምጽ መልእክታችሁን መጀመሪያ ማስተካከል እንድትችሉ መረጃ ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ምንድነው የምታደርጉት? እናንተ ቀጥታ ወደ ዋትስአፕ አፕሊኬሽን ትገባላችሁ። ከዛ መላክ ለፈለጋችሁለት ሰው ትገባላችሁ ማለት ነው። እሱ ጋር ከገባችሁ በኋላ ያው ድምጽ እንዴት እንደሚላክ ታውቃላችሁ። የማይክ ምልክቷን አንድ ጊዜ ትጫናላችሁ። እዚህ ጋር ጫን ብላችሁ እዚች ጋር ጫን ትሉና ወደ ተወስዱታላችሁ ወደ ሎክ ስክሪን፣ ወደ ቁልፉ ማለት ነው። እሺ ላሰማችሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ አዲስ መረጃ ይዘን መተናል። እንደዚህ ብለን ካስተላለፍን በኋላ እንስማው እስኪ።
እሺ ፋሚሊ እንደዚህ ከተጠቀማችሁ በኋላ የምትፈልጉት ከሆነ ምንድነው የምታደርጉት? እዚች ጋራ ሴንድ የምትለዋን መጠቀም። የማትፈልጉት ከሆነ ደግሞ እዚች ጋር አለ የተሳሳታችሁት ሰው ሊያስቀይምባችሁ የሚችል ቋንቋ የተጠቀማችሁት ካለ እሱን ዲሌት ብላችሁ እንደዚህ ማጥፋት ትችላላችሁ። ደግሞ ሶስተኛው በነገራችን ላይ 400 ሰብስክራይብ ደርሰናል። ቀጥታ ወደ 1000 ሰብስክራይብ እያደረጋችሁ እስካሁን እየተከታተላችሁ ከሆነ ሰብስክራይብ አድርጉ፣ ላይክ እና ሼራችሁን አትርሷል። ሀሳብ አስተያየት ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡ። እሺ ወደ ሶስተኛው እናልፋለን። ሶስተኛው ፎቶ ከተነሳችሁ በኋላ ጥራት እየቀነሰባችሁ ከተቸገራችሁ ጥራቱን ሳይቀንስ በተነሳችሁት ካሜራ በሃይ ኳሊቲ እንዴት አድርጋችሁ መላክ እንደምትችሉ ነው ማሳያችሁ ማለት ነው። እንግዲህ እንደተለመደው እዛው አፕሊኬሽን ላይ እንገባለን። ዋትስአፕ ላይ እንዳለን ለምን ልክለት ሰውዬ ጋር ገባና እንደስከዛሬው ማለት ነው። ቀጥታ የካሜራ ምልክቷን ተጭነን ወደ ጋላሪ እዚች ጋራ ከላይ የሚደረድረው ጋር አትጠቀሙት። ይሄኛው አይመችም። ስለዚህ የምትጠቀሙት የትኛዋን ነው? ይችኛዋን ጋላሪ ነው የምትጠቀሙት ማለት ነው። እዚች ጋር እሺ። እዚህ ይሄን ከተጠቀምን በኋላ ምንድነው የምናደርገው? እንመርጣለን። እዚች ጋራ ምንድነው የምናደርገው? ፎቶውን እንመርጣለን። ከመረጥን የቱ ነው ሃይ ኳሊቲ የሚጨምርልን? ኳሊቲ እንዲጨምር የሚያደርገው ወይ ደግሞ ባለው የፎቶ ጥራት እንድንልክ የሚያደርገን ይችኛዋ ናት። እዚች ጋር ኤችዲ የምትለዋ እዚች ጋር ማለት ነው። ኤችዲ የምትለዋን እሷን አንድ ጊዜ ቲክ ስታደርጓት ይሄው አይተምስ ኢንዲቱ ኤችዲ ኳሊቲ ይላል። ስለዚህ በሃይ ኳሊቲ ፎቶአችንን እንዲህ አድርገን መላክና ማስተላለፍ እንችላለን ማለት ነው። እሺ ሌላው ለተወሰኑ ሰዎች ብቻ። ሌላ ደግሞ ምንድነው የምናደርገው? አራተኛ እየተከተላችሁ ነው። ስለዚህ ሰብስክራይቧን ጫን በሏል። አራተኛ ምንድነው? ለተወሰኑ ሰዎች ብቻ ሰዎች ኦንላይን መሆናችሁን መቼ እንደገባችሁ እንዳይከታተሏችሁ ማድረግ ትችላላችሁ። እንዳያዩዋችሁ። ለምሳሌ የሆነ ሰው ቻው ተባብላችሁ ግን እንቅልፍ እምቢ ብሏችሁ ምናምን ከዛ ኦንላይን መግባት ትፈልጉና ያ ቻው ያላችሁት ሰውዬ ኦንላይን ላይ ዋትስአፕ እየተጠቀማችሁ መሆኑን ከፈለጋችሁ ያንን ማስተካከል ትችላላችሁ። እሱ እንዴት እንደሚሆን ላሳያችሁ። ቀጥታ ምንድነው የምታደርጉት? እዚች ጋር 3 ነጠብጣብ ጋር ትገባላችሁ። እዚች ጋራ ማለት ነው። እዚች ጋር ከገባን በኋላ ደግሞ ምንም ይላል ሴቲንግ እንገባለን ማለት ነው። እዚች እያንዳንዷ ላሳያችሁ። ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን ሴቲንግ ከመረጣችሁ በኋላ ፕራይቬሲ የሚላለ ፕራይቬሲ አንድ ጊዜ ትጫናላችሁ። ከዛስ እዚች ጋራ ላስት ሲን ኤንድ ኦንላይን ይላል። ከዛ ላስት ሲን ኤንድ ኦንላይን የሚለውን አንድ ጊዜ ትጫናላችሁ። ከዛ በኋላ ማን ነው እንዲያያችሁ የፈለጋችሁት? የመጀመሪያው ኤቭሪዋን ማንም ነው እንዲያያችሁ የፈለጋችሁት ኦንላይን መሆናችሁን። ከዛ ማይ ኮንታክትስ እኔ ጋራ ካሉት ኮንታክቶች ነው። ከዛስ ማይ ኮንታክት ኤክሴፕት ከእከሌ ውጭ የሚል ምርጫ ታመጣላችሁ ማለት ነው። ለምሳሌ ይህንን ስትጫኑት እዚህ ጋራ የሰዎችን ስም ይደረድርላችኋል። እሱን ቲክ ማድረግ ነው ማለት ነው። እሱን አንድ ጊዜ እንዳርጋችሁ ቲክ ካረጋችሁት ያ ሰው በፍጹም እናንተን አያያችሁም፣ ኦንላይን መሆናችሁን አያያችሁም። ስለዚህ እንደገና ተመልሳችሁ በቀጣይ ቀን ማስተካከል ይገባችኋል ማለት ነው። ከዛ ምንድነው የምታደርጉት? እንግዲህ ይሄ እዚህ ጋር ማንም እናንተ እንዳያችሁ ከፈለጋችሁ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ሌላና የመጨረሻው አምስተኛው ላይክ አድርጋችኋታል ፋሚሊ። እንግዲህ 1000 እንድንገባ ላይክ ማድረጋችሁን አትርሱ። አምስተኛ ቁጥር ሳትመዘግቡ እናንተ አንድ ጊዜ ለመላክ ፈልጋችሁ ሊሆን ይችላል ለሰውየው መልእክት፣ ወይ ደግሞ
ቁጥሩን ሴቭ ሳታረጉ መጠቀም ፈልጋችሁ ከሆነ እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ ዛሬ ማለት ነው። ምንድነው የምታደርጉት? በመጀመሪያ የሰውየውን ስልክ ሴቭ አድርጋችሁ ወይም ደግሞ ኮፒ አድርጋችሁ ትይዛላችሁ። ከዛ ዋትስአፕ ላይ ትገባላችሁ። ዋትስአፕ ላይ ከገባችሁ በኋላ ፎር ዩ የሚላላ ሁላችሁም ጋር እሱ ጋር ትገባላችሁ። እሱ ጋር ስትገቡ ምንድነው የሚሆነው? የመጻፊያው ቦታ ላይ ቁጥሩን አምጥታችሁ ፔስት ታረጉታላችሁ። ፔስት ካረጋችሁ በኋላ ሴንድ በሉት። ከዛ ሴንድ የሚለውን ከተጫናችሁ በኋላ አሁን ቁጥሩ ለእናንተ ሜሴጅ እንደተላከለት ይሆናል ማለት ነው። በዚች ጋራ ምን ታረጋላችሁ? አንድ ጊዜ ጫን ትላላችሁ። ከዛስ አሁን እኔ ጋራ ምን ይላል? ዲቴል አድ ኮንታክት ኢንቫይት ቱ ዋትስአፕ ይላል። የኔ የማይጠቀም ቁጥር ስለሆነ ነው እንደዛ ያረኩት የሆነው። ነገር ግን እናንተ የምትጠቀሙ ከሆነ ቻት ዊዝ ይላችኋል። ከሱ ጋራ ቻት ማድረግ ትፈልጋላችሁ ይላችኋል። ስለዚህ አዎ ትሉና እሱን ተጭናችሁ ከሱ ጋራ በዛ ስልኩን ሴቭ ሳታረጉ መጠቀም ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ደግሞ ለየት ያሉ ርዕሶችን ይዤ ስለምመጣ ለየት ያሉ የርዕስ ትምህርቶችን ይዤ ስለምመጣ እናንተ ቤቱን ሰብስክራይብ እና ላይክ አድርጉ። ጥያቄያችሁን ወይም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።